ሰው ስለ ጤና ሊያወራ ይችላል። የጤና ሁኔታ ላስቸገረው ሰው ምን እናደርጋለን? ስለ ጤናው። ስራ አጣው ብሎ ለተቸገረ ሰው የስራ እድል ሰው አብሮ ሰርቶ ማድረግ የሚችልበት በቅንነት የምንደሰትበት። ለዚህ ነው በዚህ ዲኤክስኤን በሚለው ውስጥ ምን እናገኛለን? ጤና አለ፣ ጤና ሀብት አለ፣ እኩል ይሆናል ደስተኛ አለ፣ ሃፒነስ። ስለዚህ ጤና ላይ ምን ይሰራል? ጤና ላይ እነዚህ ሁሉ አሉ። የተከፈተ በር አየር ይገባል። ስለዚህ እነዚህ ሁሉ ለኛ አስፈላጊ የሆኑ ነገሮች ናቸው። በዚህ ውስጥ ስንጠቀም እንግዲህ ጤናውንም ሀብቱንም ሁለቱንም ይዘን በምንንቀሳቀስበት ሰዓት ትርፋማ እንድንሆን እነዚህ እዚህ ጋር የምናያቸው ማን ያዘጋጀው? ዲኤክስኤን መቼ የተመሰረተ ነው? 1993 ስለዚህ ለረጅም ዓመት ሲንቀሳቀስ የነበረ በመላው ዓለም ላይ ሲሰራ የነበረው ይህ ግዙፍ ካምፓኒ ዋና ዓላማዬ ብሎ የተነሳው ጤና ነው። ሲነሳም በማን ተነሳ? ጋውደርማ መሽሩም እዚህ ጋር የምናያት ብዙ ሰው መኪናዬን ላሳድስ ነው፣ ልብሴን ጫማዬን ላስወለውል ነው፣ ዓመት ባልመጣ ቤታችንን ብዙ ነገር እናሳድሳለን አይደል? ኢመራት ውስጥ ምናችን ይታደሳል? አይዲ ዋና ጉዳይ አይዲ ይታደሳል፣ ፓስፖርት ይታደሳል፣ ቀራማ ውስጥ ገባው ምናምን አይደል? እስኪ ውስጥ ታድሱ ያውቃል? ስልካችን አንዳንዴ እስታክ አድርጎ ፎቶ አላነሳ፣ አልደውል፣ አላነሳ፣ አላናግር፣ አላጋገር ሲለን ምን እናደርጋለን? ሪስታርት ሰሪው ቶሎ መታደስ አለበት አይደል እንዴ? እኛስ ውስጣችንስ ተሸንክሮ የሚያስቸግር ነገር አለ የለም? እንደ ሩቅ ዘመድ በወር አንዴ በሁለት ወር አንዴ እየቆየ የሚመጣ የሚያገረሽ በሽታ አለ የለም? ታዲያ መወገድ አለበት የለበትም? ሶስት ሴሎቻችንን በደንብ ሰርቭ ያደርጋል። ለዚህ ነው እኚህ ድንቅ የሆኑ ካምፓኒያችን ካዘጋጀልን በደንብ ፈትፍታ ከሰጠችን መካከል ምን አለው? ሶስት ነገሮች ላይ በደንብ አሳየችን አይደል? አንደኛ ምን ማለት ማጽዳት፣ ሁለተኛስ ባላንስ መመገብ፣ ሶስተኛ መከላከል። መከላከያ ሚኒስቴሩን አይደል? ስለዚህ አንድ ሀገር ወታደር የምታሰለጥነው ሰላም በሆነችበት ሀገር እኔና እናንተ በቆምንበት ሰዓት ምን ማድረግ አለብን? ራሳችንን ማስታመም አለብን። የወደቀ እንጨት ምን ይበዛዋል? መጥረቢያ ይበዛዋል። የወደቀ ታማሚስ መርፌ ይበዛዋል፣ ፍሬሽ ነርሶች ይመጡበታል። እዛ ሆስፒታል ተኝቶ ከአንዱ ታማሚ በሽታ ይተላለፍበታል። እሱን ለማስታመም ሌላ አስታማሚ ይቀመጣል። ቆሞ ሰርቶ ያላገኘውን ገንዘብ ተኝቶ ያወጣዋል እየተበደረ ማለት ነው። እዛ ውስጥ ላለመግባት ምን እናድርግ? በደንብ አድርጎ እነዚህ ፕሮዳክቶች ይሰራሉ። የሀብት ፓርቲ ያስፈልጋል ወይ? አዎ። ምን አለ ቅድም? ቡናውን አላያችሁትም? ቡናውን ገገገ እየጠጣ ምን ያደርጋል? ገቢ ይገባል። አሁንም ይሄዳል፣ ከረካ አይጠጣም። እነዚህ ኮፊ ይገዛል። ቡና በገዛ ቁጥር ነጥብ ይጠራቀማል። አሁን የእሷ ጥያቄ አንድ ላይ እዚህ ጋር የነበረው ለምሳሌ ጥርሳችሁን ትፍቃላችሁ? አዎ ጥርሴን እፍቃለሁ። ሽቶ ያምራችኋል? አዎ ሽቶ በጣም ብራንድ የሆኑ ኦርጋኒክ ሽቶ እነ ሼክ ሀምዳም ይጠቀሙት ነው። ፎቶ ላይ ቅድም ስታይ ነበር ሰራን ፖስተር የነበረው እንደ ሼክ ሀምዳም ይጠቀሙት ከ20 ዓመት በላይ ያስቆጠሩ ፕሮዳክቶች ናቸው እዚህ ጋር የሚገኙ። ብዙ ጊዜ ሰው የሽቶ አላርጂክ አለብኝ ይላል አይደል? እነዚህ በሚጠቀምበት ሰዓት ጤናማ ደስተኛ የሚሆን ለጥርስ ሳሙናው በተለይ ብዙ ሰው በአሁኑ ሰዓት ማዲያቴ ብጉሬ ፊቴ ላይ ምናምን የተፈለካከተ ክፍለ ከተማ የመሰለ ፊት አለ የለም? ለምንድን ነው የወጣው? ያ ውስጥ ነው ጦርነት የተካሄደ። የአንጀት ድርቀት አለ፣ እዚህ ጋር ምልክቱ ይመጣል። ጉበት ማታ ማታ በጊዜ አይተኛም፣ ጉበት ችግር አለ፣ እዚህ ላይ ይመጣል። የኩላሊት ችግር አለ፣ እዚህ ላይ ይመጣል። ማታ ማታ በረጅም ሰዓት መብራት ካጠፉ በኋላ ሰዎች ቤተሰብ ጋር ነው የሚደውሉት። መብራት አጥፍተው የት ክፍለ ከተማ ይደውሉት? ጅንጀና ነው አይደል እንዴ? ለረጅም ሰዓት መብራት አጥፍተው የሚጀነጅን ሰው የፊት ቆዳው ጭምር ይበላሻል። ስለዚህ የጤና መታወክ ውስጥ ይገባል። ስለዚህ ምን አደረገ ካምፓኒው? ፕሮዳክቱን እየተጠቀምን እዚህ የሀብት ላይ ስንመጣ አንደኛ ከዚህ ካምፓኒ ጋር ትርፋማ እንድትሆኑ ውል መዋዋል።
ውል እንዋዋላለን። ውሉን ስንዋዋል ምን ያስፈልገናል? አንድ ሰው ከዚህ ካምፓኒ ጋር ለመጀመር ፕሮዳክቶቹን በዲስካውንት በቅናሽ ለመውሰድ ምን ያስፈልገዋል? አንደኛ ስም፣ ኢሜል፣ ስልክ፣ አይዲ፣ ፓስፖርት እነዚህ ያደርጋል። ከዛስ ካምፓኒው አይዲ የድርጅቱ መገለጫ ኮድ ቁጥር ይሰጠዋል። አይዲ ይሄ አይዲ ደግሞ ምን የሚሆንበት ልክ እናንተ ጋር ያለው ሲም ካርድ ሌላ ሰው ጋር የለም። ልክ እንደዛ የራሳችሁ ሲም ካርድ አለ። በዛ ኮድ ቁጥር ምን እናደርጋለን? በየቀኑ አሁን አንድ ለምሳሌ ጥርሴን መፋቅ አለብኝ፣ ማሳመር አለብኝ፣ የድድ መድማት ምላስ ላይ ሮሮ ላይ ይከረክረኛል፣ ይደራርቅብኛል የምንል ከሆነ ይሄን የጥርስ ሳሙና ፍሎራይድ ዝቅተኛ የሆነ እንደሌላው ያልሆነ ከመሽሩም የተዘጋጀ ነው። ራስ ምታት በተደጋጋሚ አለ። በዚህ በደንብ ማሳጅ አደርጋለሁ። ጥፍሮቼ እየተሰባበሩ ነው፣ እጄ እየቆሳሰለ ነው፣ በኬሚካሎች ይህን እቀባዋለሁ። እግሬ ተረከዝ ላይ መውረድ ይፈልጋሉ ወይም በደንብ ውሃ ተዘፍዝፎ ተሞርዶ ምናምን ከምን በድንጋይ በቀላሉ ይህን መቀባት ነው። ኪንታሮት አለ፣ ማተር ኢንፌክሽን አለ፣ በዚህ መጠቀም። ይህንን ለራሴ ስገዛው በስንት ገዛው? 26 15% ዲስካውንት ተደርጎልኝ የራሳችሁ ኮድ ቁጥር ስላለ አሁን አሌክሶ በደንብ እንዳብራራላችሁ ፕሮዳክቱ ስንወስድ ቢያንስ መጀመሪያ አንደኛ በራሳችሁ አይዲ ቁጥር 100 ፖይንት ይላል ካምፓኒ። 100 ፖይንት አላችሁ ማለት 6% ይከፈላችኋል። አይ 6 ከሚከፈለኝ የተሻለ ያስፈልጋል ያስፈልጋል። ስንት ላለው 300 ከዛስ 9% እኔ ካምፓኒው ከከፈለኝ ካዳ ለምን ለ10 ለ20 ጓደኞች ይሄንን ማላከፋፈል? ለምሳሌ ቅድም ኢጃዛ ቤት አላችሁ እያንዳንዱ ልጆች የማይረባ የጥርስ ሳሙና ከሚጠቀሙ ይሄን እንዲጠቀሙ ብትነግሪያቸውና እያንዳንዳቸው ይሄን ቢጠቀሙ ደን ኮፊውን ቢጠቀሙ በዛው ይሄን ስለለመዱ ገዝተው ወዴት ይሄዳሉ? ማዳም ቤትም የሚሄዱ ከሆነ እሷ ስትጠቀም ለማዳም ማይቀው ምንድነው የት መጣ ጎግል በጣም አሪፍ ነው። ቦታው የት ነው የሚገኘው? ቦታውን አያውቁትም። ማጋ ይጠቁማሉ አንቺ ጋር። በአንቺ ምክንያት አሁንም ምን ይደረጋል? እዚህ ጋር ይመጣና አሁንም የተለያዩ ሽያጭ ይሸጣል። 1000 ገባ። ስንት ሆነ? 12 አሁንም በድጋሜ ከዚህ የተሻለ ብሸጥስ አሁንም ሌላ ሰዎች መግዛት ጀመሩ። አስቡ 2000 15 እንደገና በኪንታሮት የሚሰቃይ የጨጓራ ኬዝ የሚሰቃይ በተለያየ ህመም የሚሰቃዩ ሰዎች ስለነበሩ አጋጣሚ ስትነግሯቸው እነዛ ሰዎች ድነው እናንተን ያመሰግናሉ። እናንተ ደግሞ ከካምፓኒው ምን አላችሁ? አይዲ ፖይንት አለን። እዚህ ጋር 3250 ስንት ሆነልኝ? 18 ከዛስ አሁንም ሌላ ሰው ሲገዛ ይደመርና 4500 ሲሞላ 21% ደን 300 ቢጨምርበት 4800 ይሆንና 25%። በዚህ ወር ልክ እንደዚህ አድርጋችሁ ሸጣችሁ ከሆነ ደስ የሚለው ካምፓኒው ሃይማኖት የለበት፣ ፖለቲካ የለበት፣ ብሔር የለበት፣ የማሌዥያ ካምፓኒ። ስለዚህ ለእንትና ከፍሎ እቺ ትደብረኛል ለዚች አልከፍልም ለዚህ የሚባል ነገር ሲስተም ነው። በቃ ወዲያውኑ እናንተ ብቻ ነገር ስትገዙ እስኪ የኢትዮጵያ አካውንታችሁ ውስጥ አሁን ብር ሊገባ እዚህ ጭው ይላል አይደል? ይላል አካውንታችሁ ሊገባ። ልክ እንደዚህ ተሸጦ ከሆነ ወሩ መጨረሻ ላይ ካምፓኒው በ7 እና በ8 ይከፍላችኋል። ሲስተማችሁ ላይ ግን በየቀኑ እንደዚህ ካልተሞላ የለም። ለምን አልተሞላም? አንዳንድ ሪሴፕሽን ላይ ስትሄዱ አይዲ እስኪ አይዲ ያሳየኝ ሲላችሁ አረ ችግር በቃል ያውቀዋለሁ እኔ የተማርኩ ሰው ነኝ 993345556 ወይ አንዷን ቁጥር ስታችሁታል። አስባል አንዷን ቁጥር ስታችሁታል። እሱ ቁጥሩ ሰርቶለታል። እናንተ ይሄ ነው ሰራላችሁት። እሱ ምን አገባው? ይሄ ነው ቁጥር ያላችሁ ይሞላዋል። ወሩ ላይ ስትጠብቁ ምን የለም ኮሚሽን የለም። ስለዚህ ብልጥ እንሁን። ቁጥር የለም እኔ ማህይብ ልባል ችግር የለም። በአፌ ከመቆላተፍ ቁጥሩን አውጥቼ ነው ስግጥ ከዛ ሪሲቱ ሲሰጠኝ ወደ ቤቴ ከመሄድ በፊት እስኪ ሪሲቷ ስሜ ልክ ነው ቁጥሬ ልክ ነው በጣም ጥሩ። ከዛ በተጨማሪ ስልካችሁ ላይ ግቡና ጢው ሜሴጇን መጥታለች
ግልጽ ነው። በዚህ አይነት መልኩ ቢዝነስ ነው የራሴ አይደል እንዴ? የራሴ እስከሆነ ድረስ መከታተል ያለበት ማን ነው? በዚህ አይነት መልኩ ስትሰሩ ኮሚሽናችን ቁልጭ ብሎ ይመጣል። ስለዚህ እንደዚህ እየተከፈለን በደንብ መሄድ የምንችለው ነው ማለት ነው። ተመለሰልኝ።